አዎ ጠዋት ለማሚ 60 ሺህ ብር 66 ሺህ ብር ነው ያለ 6 ሺህ ብሩ ለእናት ላክላት ጠዋት እኔ ጋር ከመምጣት በፊት እሺ ገባ በጠዋት ውጣ ወደ ደንበል ቦሌ አካባቢና ቤት ትመጣለህ 6 ሺህ ብር ለእናት ልከ 60 ሺህዋን ይዘህ ትመጣለህ እኔ ጋር ማለት ነው እሺ አካውንት ላይ ነው አታወጣውም ብሩን አካውንት ላይ ማለት ነው ከዛ በዛይ 60 ሺህ ብር የተወሰነ ክፍያ ትከፍልና ሌላ አዲስ ስልክ ትይዛለህ ገባህ አይደል እኔና አንቺ አንድ ፊልም ለምን አንሰራም የሚገርም ስክሪፕት ግን አንቺ አፍቃሪ ሆነሽ ስትሰቃይ አንተ ምን ልትሆን ነው ከዛ በቃ እኔ ያው ጀንተል ብዬ ምናምን እመክርሻለሁ ታናሽ ስለሆንሽ እዚህ አጋጣሚ ይሄን ስክሪፕት የሚያመጣልን ሰው ካለ በጋራ ፕሮዲውስ እናደርገዋለን ምን ትያለሽ አይ እኔ አልሰራም ስትሰቃይ አልሰራም በእውነት አሪፍ ኮንቴንት ይወጣዋል ፊልም ሰርተሃል እንዴ እኔ እኮ ልንገርሽ አዩቲ ሰው አላምን ያለኝ ነገር ጥበብ ጠርታኛለች አገር ቤት እያለው ጠራችን እኔ አገር ቤት እያለው ደግሞ ልንገርሽ በጣም ጫካ ደን ምናምን ስላለ ድምጿን በደንብ መስማት አልቻልኩም እንደምንም ከተማ ስገባ መስማት ጀመርኩ አዲስ አበባ ስገባ ጥበብ ጠራችን የጥበብ ሰው ሁኜ ይኸው ዛሬ ከአንድም ወደ 3 ፊልሞችን ሰርቻለሁ አርቶኛል ጥበብ ነኝ እንደዛ ሰው ስል ሰው አላምን አለኝ ምን አባት እንደማደርግ አላለም አይ ጠርቶሃል ጥበብ ምን ላይ ነው ያለው ስሬት ላይ ነው ቁጭ ብለህ ስሬት ላይ ነው ሴቶች ጉዳይ ፊልም ፕሮዲውስ ያደረኩት እኔ ያለሁበት እዛ ላይ እንደገና ደግሞ የአዳም ገመና የሚል ፊልም ላይ ሚዜ ሁኜ ሰርቻለሁ ከነ ሰለሞን ሞጋለ ጋር ከነ ቤቢ እሱን ያየሁት አንቺ ጥንት ሰው ነን እኮ እኛ ልጅ እያለሁ በጣም ልጅ እያለሁ ነው ይሄን የሰራሁት ፒስ ነው በጣም ኮሜንት ላይ ብዙ ሰው ስለ ወንድምህ እያወራ ነው ተቀበለው ዝም በላቸው አውቆ ነው ልጁ እግዚአብሔር ነው አውቆ ነው ምን ዋጥቶ no you have to accept if it is really your brother don't worry we can help him እናወጣዋለን ወደ ላይ ከፈለክ ምን ችግር አለው በጌታ ስም ወደ ከፍታ መውጣት ከፈለገ ምን ችግር አለው አክሴፕት አድርገው እኔ ወንድሜ አይደለም እሱ ግን በቃ ይመቸው ወንድምህ አለ ግን አንተ አዎ አለ ግን እኮ የሆነ ነገራችሁ ይመሳሰላል ናኦሚ ኧረ ምናችንም አይመሳሰልም በስማም ታው እንጂ ድሮ ያኔ በነበርክበት ያው ነው ያኔ ይመሳሰላል በዛኛው ዘመን ሳይሆን መንሱር ዝቅተኛ ሂሳብ ስንት ነው ከፍተኛ ሂሳብ ስንት ነው የምትጠይቀው እኔ ፐር ፖስት ሳደርግ ያንን ፖስት ያደረኩትን አንዴ ነው ፖስት የማደርገው ሪል ስቴት ነው ሞስትሊ የምሰራው ፖስት አንዴ ያደርጋለሁ ሳምንቱን ሙሉ ግን ስለዛ ጉዳይ አወራለሁ ሪዛልቱን ግን the same day ነው የማየው አንዴ ትዝ የሚለኝ ነገር አንድ ትልቅ የሪል ስቴት ካምፓኒ ፖስት አድርጋለኝ 500 ሺህ ብር ነው የከፈለኝ ለ3 ቀን ላይቭ ላወራለት ስለዛ በአካል እጄ አይቼ ያስረከቡትን ቤቶች አይቼ እየሰሩ ያሉትን 67% ያለቁ ቤቶችን አይቼ ቪዲዮ ሰራው ወላሂ ቴዲ ከ3 ቀን በኋላ ቪዲዮን እንዳለ አንሳልኝ ነው ያለው ለምን ማርኬቱ በጣም ቡብ አደረገለት አንደኛ ሁለተኛ የሚደወሉ ስልኮች ከአንዳንድ ተቋም ምን ይሆናል መሰለ ባለው ለምሳሌ በደንብ ራሱን ሳያዘጋጅ ወደ ፕሮሞሽን ይመጣል then ያቁታል ብዙ ሰዎች ይሄንን ጉዳይ ሁለተኛ የሪል ስቴት ሲሆን ሚኒመም በፖስት 500 ሺህ ብር ነው የምጠይቀው በአምባሳደርነት ሌቭል ግን አመቱን ሙሉ ስለምሰራ አመቱን ሙሉ ስለዛ ተቋም ስለምናገር አመቱን ሙሉ ፕሮሞሽን ስለምሰራላቸው ብዙ ሚሊዮኖች ናቸው ለጊዜው ግን ይቀር ብዙ ሚሊዮን 10 ሚሊዮን 20 ሚሊዮን አይ ይቀርተል ብዙ ሚሊዮን ነው ግን ማስታወቂያ አሰርታችሁት
ራሳችሁ ካቅም በላይ ሆኖባችሁ ዴማንዱ አጥፋ እስክትሉ ድረስ እንዲህ ያለ ኢቲቪ ላይ ላየውም እኔ ፋና ላይ ሰርቻለሁ፣ ደቡብ ላይ ሰርቻለሁ። ሚዲያዎቹ እንኳን ሚኒስትሪ ሚዲያዎቹ እንኳን እንደዚህ እንኳን ከስተመር ሲያጥለቀልቁ አላየውም። እና ብቸኛው ሰው መንሱር ጀማል ነው። ቢዝነስ ይቅደድልህ ወንድሜ። በማን የላይፍ አድቫይዘር አለ ማለት አሁን እንደዚህ አርግ በዚህ በኩል እንደዚህ አርግ ምናምን የሚል አዎ እንዴ ያለ አድቫይዘርማ እንዴት ትኖራለህ? አድቫይዘርማ ግድ ነው። ስለዚህ አሁን የላይፍ አድቫይዘር ነገም የምትለብሰው ልብስም ምናምን ይመርጥልሃል። ክረምት ላይ የምትቀበውን ሽቶ፣ በበጋ የምትቀበውን ሽቶም ይመርጥልሃል። አሁን ልጀምር ነው። አሁን የልብሱን ትክክል ነህ። የሽቶን ግን አሁን ከአንተ ሰማው። ለካ የበጋና የክረምት ሽቶ አለ። አላወኩም እሱን። አዎ ክረምት ላይ አሁን ለምሳሌ ሽቶ አብዛኛው ጊዜ ሙቀታማ ቦታ ላይ አይሸትም። ሙቀታማ ቦታ የሚቀቡ ሽቶዎች አሉ። እኔ በብዛት ፍሪጅ ውስጥ ነው ማረገው ሽቶዎችን። ፍሪጅ ውስጥ ስላረካቸው እኮ ሙቀታማ ቦታ ስለተቀቡ እኔ ግን አንድ እውነት ልንገርሽ። ኦ ማይ ጋድ ለታኩር ነው በለኝ ጌታዬ። ኦፍ ኮርስ ኦ ማይ ጋድ ዋው 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 ሁለት ነው ያለኝ። 214 ፕሮ ማክስ ጃኒ ጋር አንተ ጋር ሁለት በቃ ያራዳል። አንድ ላይ ነው የምንሰጠው። አንተ ብቻ ይዘው ነው እሰጠዋለሁ ብለሻል፣ ነግሬሻለሁ። ፎርቲን መሆኑን አሳየኝ። ወይ እንደዚህ አንቺ ደግሞ ምን ሆነሻል? ህፃን ልጅ አደረግሽኝ እንደ እኔ እኮ ታላቅሽ ነኝ። አይ ስቀልድ ነው መንሱር፣ አንተ ትልቅ ሰው ነህ። እየቀለድኩ ነው። እሺ ጀስት ፈን